በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላክ አበበኝ ለታንሳን እስከዛቲ ሰዓት በቸርነት በፍቅር ጠብቆ በይቅርታው በምሕረቱ በክፉ በጉያው ሰብስቦ የጠበቀን እስከዚህ ሰዓት ያደረሰን የነገረን መገባችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ነው። እግዚአብሔር ምስጋና ክብር የምታይገባው የምስጋና ምስጋናችሁ በግላቻዊ እግዚአብሔራችን የተመሰገነ የሆነልን ክብር አባታችን መላከ ጽዮን ቆሞስ አባ ቀለመወርቅ ሚካኤል የደብራችን አስተዳዳሪ የሆናችን አባት ክቡራን ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ተወደዳችሁ የተከበራችሁ ክርስቲያኖች በጌታችን በኢየሱስ ክርስቶስ ሰላም ይብዛላችሁ። እንደምን አደራችሁ? እግዚአብሔርን ድምፃችሁን አውጥታችሁ አመስግኑት። እንደምን አደራችሁ? እግዚአብሔር አምላካችን የተመሰገነ ነው። እንደምናችሁ ወልዶ መድኅነ እንሰብክ መድኃኒት ልጁን እንሰብካለን። ቅዱስ ያሬድ የዘመረው መዝሙር ነው። የቤተ ክርስቲያናችንን መዝሙር ነው። ይህ ቃል ራትና ቁጥር ከአንድ ቦታ መዘን የምናወጣለት ቃል አይደለም። በብሉይ ኪዳንም በሐዲስ ኪዳንም ያለ የመጽሐፍ ቅዱስ ሙሉ ሐሳብ ነው። የመጽሐፍ ቅዱስ ሙሉ ሐሳቡ መድኃኒት የሆነውን ክርስቶስን መስበክ ነው። እግዚአብሔር አምላክ ወላችን ማስተማር ነው። በዚህ ቃል የምንማረውን አስተማሪው መንፈስ ቅዱስ ነው። መሪው መንፈስ ቅዱስ ነው። ልባችንን ተቆጣጥሮ እግዚአብሔርን ሰምተን በእርሱ እንድናርፍ መንፈስ ቅዱስ ልባችንን ይቆጣጠራል። አሜን በሉ። ተባረካችሁ። እስኪ አበሉ። እግዚአብሔር ከእኛ ጋር ነው። ወልዶ መድኅነ እንሰብክ መድኃኒት ልጁን እንሰብካለን። ሌሊት በማሕሌቱ ማሕሌታውያኑ የቅዱስ ያሬድ ተከታዮች ሲዘምሩት የነበረ መዝሙር ነው። ደስ የሚል ቃል፣ የእግዚአብሔር ቃል፣ የመጽሐፍ ቅዱስ ዓላማ፣ የነቢያትም ዓላማ፣ የሐዋርያትም ዓላማ፣ የአባቶችም ዓላማ፣ የቤተክርስቲያን አገልግሎት መድኃኒት የሆነውን ክርስቶስን መስበክ ነው። ዛሬ በዚህ ዙሪያ የምንማማረው መንፈስ ቅዱስ እሱ ያስተምረን። ሥጋና ደም እግዚአብሔርን እውነት መግለጥ አይችልም። የእግዚአብሔርን እውነት መግለጥ የሚችለው ጌታችን ኢየሱስ ክርስቶስን መናገር እግዚአብሔር መንፈስ ቅዱስ ነውና። እስኪ ቃል በቤቱ በአማርኛም እንበለው። ወጣችሁ ወጣ አድርጉ። ልሳናችንን፣ አንደበታችንን፣ እስትንፋሳችንን እግዚአብሔርን እንድናመሰግንበት እግዚአብሔርን ክብር እንድንመሰክርበት ማለት የተፈጠረው ወልዶ መድኅነ አለምስቱ ይታዛለ መሰበክ ነው። እስኪ መሰበክ ለምስቱ እስኪ በአማርኛ መድኃኒት ልጁን በለው እንሰብካለን። ብዙ ቀባችንን ባልን አማርኛውንም አትናገሩም። እግዚአብሔር አምላክ እንድንናገር ልሳናችንን ይክፈተው። አሜን በሉ። በቤተ ክርስቲያን የማያድን ነገር አይባልም፣ አይነገርም። በልማድም የሚባል ነገር የለም። ዋዛ ፈዛዛ ካልሆነ በስተቀር እሱን ነገሩ አይፈቀድም። በቤተ ክርስቲያን አሜን ስንል ለድነታችንን ነው፣ ለጥቅማችንን ነው። እግዚአብሔር አምላክ እርሱ ያስተምረን። መድኃኒት ልጁን እንሰብካለን። የዕለት ስብከት ይባላል። ጌታችን ኢየሱስ ክርስቶስ 9 አበይት በዓላት፣ 9 ንዑሳን በዓላት የሚባሉ በዓላቶች አሉት። ከእነዚህ ከ9 ንዑሳን በዓላት አንዱ የዛሬው ዕለት ስብከት የሚባለው ነው። ስብከት ማለት ነቢያት ይወርዳል ይወለዳል ብለው የሰበኩት ኢየሱስ ክርስቶስ፣ ሐዋርያት ደግሞ የሰበኩት ኢየሱስ ክርስቶስ፣ እርሱ ራሱ ስብከት ራሱ ኢየሱስ ክርስቶስ ነው። ሌሎቹም ሰባኪዎች ናቸው። ነቢያት ሰባኪዎች ናቸው። ሐዋርያት ሰባኪዎች ናቸው። ከዛ በኋላ የተነሱ ሐዋርያት አበው ሰባኪዎች ናቸው። ጻድቃን ሰባኪዎች ናቸው። መላእክት ሰባኪዎች ናቸው። እመቤታችን ድንግል ማርያም የሚላችሁን አድርጉ ብላ የተናገረች ሰባኪ ናት። ስብከት መድኃኒታችን ኢየሱስ ክርስቶስ በክብር ነርሱ መስክልን ይላቸው አመስግኑ። ስብከት ይባላል። የዛሬለት ከዘጠኙ ንዑሳን በዓላቶች አንዱ ነው። ስብከት ታዲያ ነቢያት አስቀድመው ሰበኩ። ማንን? ክርስቶስ። ምን ብለው? ይወርዳል፣ ይወለዳል፣ ያድነናል፣ ቤዛ ይሆነናል፣ ጽድቃችን አሁን እንደ መርገም ጨርቅ ተቆርጧል፣ አሁን በጨለማ ውስጥ ያለነው ብርሃን
ድንግል ማርያም የወለዳ ለነቢያት ተናገሩ። እስካሁን ማን ቃል ተናገራላችሁ? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ የሚል ቃል እየተከተላችሁ ድምፃችሁ ወጥ አድርጋችሁ ይህን ቃል ተናገራላችሁ። ኦሪትም በሉ እስኪ ሁላችሁ ነው። ነቢያትም ወንጌልም ክርስቶስን ሰበኩ። ማንን ሰበኩ? ክርስቶስን ሰበኩ። ይህ ቃል የሚተናገረው አንድ የቤተ ክርስቲያን ቅዱስ አባት ነው። ቅዱስ ሄሜኔዎስ ይባላል። በነገረ መለኮት ምሁር የሆነ በመንፈስ ቅዱስ የተቃኘ የመናፍቃን መዶሻ ለቤተ ክርስቲያን ልሳን የነበረ ከታዋቂዎቹ አባቶች አንዱ ቅዱስ ሄሜኔዎስ የተባለ አባት ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ይለናል። የነቢያት የኦሪት የሐዋርያት አገልግሎት በሙሉ ማንን መስበክ ነው? ክርስቶስን መስበክ ነው። ክብር ስሙ ነው። አሜን ነው። ስሙ ነው። ኦሪት ስለ ክርስቶስ ተናግራለች። ሙሴ በሕግ ዛሬ የተነበረው ወንጌልን እርሱ ነው የሚያስረዳ ፊልጶስን አካሄድ አገኘና ጋበዙ። ደስ የሚል ግብዣ እናንተ ባገኞቻችሁ ስታገኟቸው ምን ትጋብዟቸዋላችሁ? ቻይና ብዙ ነገር ነበር እንጋብዛቸዋለን። ግን ትልቅ ግብዣ ሊኖራችሁ ባገኞቻችሁ ቤተክርስቲያን የሚወጡ ጋብዟቸው። ያነበባችሁትን ቅዱስ መጽሐፍ ያነቡ ጋብዟቸው። ያላችሁትን ስራ እግዚአብሔር የሚሰሩ ለዩ ባገኞቻችሁ ጋብዟቸው። ፊልጶስ ናትናኤልን ጋበዙ። ናትናኤል እዚህ ደግሞ ጠቁሚያሉ ሙሴ በሕግ ነቢያት ስለቱ ትንቢት የተናገሩለትን የናዝሬቱን ኢየሱስ ክርስቶስን አግኝተነዋል ና አለው። የዮሴፍን ልጅ ናዝሬቱን ኢየሱስን አግኝተነዋል። የዮሴፍ ልጅ አላቂ ለቤቴል ይባላል። አንድም የዮሴፍ ልጅ ሲባል ያው በስጋ ዮሴፍ አሳዳጊው ተንከባካቢው ነውና የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለ። አግኝተነዋል ወገኖች፣ በተለኛ ክርስቶስ የክርስቶስ ቤተሰቦች ክርስቲያኖች ኦርቶዶክስ አግኝተነዋል። ክርስቶስን ከእናቱ ከድንግል ማርያም ጋር በቤተልሔም አግኝተነዋል። ቀራንዮ ላይ አግኝተነዋል። አግኝተነዋል። እርሱም በመቅደሱ አግኝተነዋል። መቼም ክርስቶስን አግኝታችኋል። እንጂ አልጠየቃችሁም። እንዳገኛችሁ እርግጠኞች ነኝ። ነገር ግን ምን ያክል ነው ግንኙነታችሁ? ከእርሱ ጋር ያላችሁ ግንኙነት ምን ያክል ነው? እየመጠቃችሁ ጥያቄ ለራሳችሁ ጠይቁት። ከክርስቶስ ጋር ያላችሁ ግንኙነት ምን ያክል ነው? ወገኖች ከክርስቶስ ጋር ያላችሁ ነት ምን ያክል ነው? እንዲሁ በልማድ የምንመላለስ ነን ወይስ ደግሞ ክርስቶስን በልባችን ይዘን ከክርስቶስ ጋር ያለን አንድነትና ግንኙነት በርትቶ ነው የምንኖረው? ራሳችንን መጠየቅ አለብን። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። በኦሪት በሙሴ መጽሐፍ በሕግ መጽሐፍ ሙሴ በሕግ የተናገረ እንዳለ ዮሐንስ ወንጌላዊ ሙሴ ለሕዝቡ ለእስራኤል ሕይወታችሁን በእንጨት ላይ ተሰቅሎ ታዩታላችሁ አላቸው። ሕይወታችሁን በእንጨት ላይ ተሰቅሎ ታዩታላችሁ። ሙሴ አሁን ስለ ክርስቶስ እየተናገረ ነው። በዕፀ መስቀል ላይ በመስቀል ላይ ተሰቅሎ ታዩታላችሁ ሕይወታችሁን አለ። ሕይወት ማነው? ክርስቶስ ነው። ክርስቶስን ተሰቅሎ ታዩታላችሁ ያለውን ሙሴ እየተናገረ ነው። ወገኖች ኦሪት ክርስቶስን ሰበከች። ነቢያትስ ምን አሉ? ነቢያት ወናሁ ድንግል ትፀንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙን አማኑኤል ይባላል፣ እግዚአብሔር ከእኛ ጋር ሆነ ማለት ነው። ነቢያት ይህን ትንቢት አስቀድመው ተናገሩ። ከድንግል ከወንድ ዘር ተጸንሰው በሚያስገርም በካህሊነቱ ብርቱ ድንቅ ችሎታ በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው አማኑኤል ነቢያት በደከሙበት ጊዜ ነቢያት የሰው ልጅን ማዳን ባልቻሉ በማይችሉበት ሁኔታ ፍጥረትን ማዳን በማይችልበት ሁኔታ ፈጣሪያችን ኢየሱስ ክርስቶስ ሰው ሆኖ መጥቶልናል። እስኪልን ብላቸው መስሎች ነቢያት ይላሉ። ነቢያት የሰበኩት በነቢያት የተሰበከው ክርስቶስ ነቢያት ይላሉ። ቅድም ዲያቆናቱ በቅዳሴ መካከል ዘዩድ ከማርያም ቅዱስ ዳዊት በመዝሙር 143 ቁጥር 7 ላይ እጅህን ከአርያም ላክልና ለዳዊት እስካሁን ናቸው ይታናገሩ ክንድህን በውስጡ ከአርያም ላክልን አዳምቻ
ልጆቻቸው ቃል መናገር ትፈራላችሁ? ያስፈራል? እግዚአብሔር ቃል አያስፈራም አይደል? ክንድህን ከምላክልን ከአርያም ላክልን። የእግዚአብሔር ክንድ ኢየሱስ ክርስቶስ ነው። ነቢያት የላኩት አሁን ክንድ እያሉ የሰበኩት ክርስቶስን ነው። የሰው ኃይሉ በክንዱ ይታወቃል ይላሉ አባቶች በትርጓሜያቸው ላይ። የእግዚአብሔር ኃይሉ ክንዱ በተባለው በኢየሱስ ክርስቶስ ተገለጠ። ክንድ ታውቃላችሁ፣ ብርቱ ነው። የሰው ኃይሉ በክንዱ ይታወቃል እንደተባለ የቀረበውን እንደዚህ አድርጎ ይተረከታል እንደ ብርቱ ሰው። የራቀውንም እንደዚህ አድርጎ ወስዶ ያቀርብበታል እንደ ብርቱ ሰው። የወደቀውንም ጎንበስ ብሎ ያነሳበታል። የእግዚአብሔር ክንድ የተባለው ከአብ ሳይለይ ወደ ምድር የወረደው መድኃኒታችን ኢየሱስ ክርስቶስ የቀረበውን ሰይጣንን ዲያብሎስን ያስወገደው የራቀውን አዳምን የሰው ልጅ እኛን ሁላችንን ያቀረበን ክንዱ ክንድህን ላክልን አድነን በባልሃን የማይበሉ ዳዊት ከብዙ ውሃ ከጥፋት ውሃ ከሲኦል አረንቋ ከኃጢአት አረንቋ አድነን አሉ ነቢያት። ክንድህን ላክና የሚያወጣው ክንድ የእግዚአብሔር ክንድ እርሱ ያስተምረናልና ክንድህን ላክልን ወይም የሆኑ ለደቂቀ ነገር ከጥፋት ልጆች ከሰይጣን ከዲያብሎስ ከጥፋት ልጆች እጅ ክንድህ ያወጣን ዘንድ ክንድህን ላክልን። ነቢያት ክንድህን ብለው የሰበኩት ኢየሱስ ክርስቶስ ነው። እኛ ደግሞ ከቅዱስ ኤፍሬም ጋር ስንዘምር እነሆ ለነ መሥዋዕቶ ልዑል ክንዱን ሰደደልን ብለን እንዘምራለን። ውዳሴ ማርያማችን ላይ እስኪ ልዑል ክንዱን ሰደደልን በሉት። ክንዱን ሰደደልን፣ ክንዱን ሰደደልን። ክንድ ከትከሻው ሳይለይ ወርዶ ቃል እንደሚያነሳ ክንዱ የተባለው የእግዚአብሔር ወይ ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ከዛ ሳይጎድል ወደ ምድር መጣና እኛን ሁላችንን ከፍ አደረገን። ከፍ አላችሁ አመስግኑት። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ወንጌል ይህ ሁሉ የተፈጸመው ክርስቶስ ሰው በመሆኑ ወንጌል በቤተልሔም በሌሊት በእረኞች በመላእክት የተሰበከው ወንጌል ነው። ለሕዝቡ ሁሉ መድኃኒት የሆነ ክርስቶስ ተወልዶላችኋል የሚል ነው። ወንጌል የምስራች ነው። ወንጌል መድኃኒት ብዙ እንሰብካለን አይደል ያለው ቅዱስ ያሬድ። በአዲስ ኪዳን ሐዋርያው ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ወንጌል እንሰብክ ክርስቶስ ሀብ ተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ይህንን ቃል ብትናገሩት ደስ ይለኛል። እጃችሁን ከፍ አድርጉት እስኪ። እንዳላችሁ እኛ ግን በሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ምን እንላለን? እንሰብካለን። አመስግኑበት። ዛሬ በየመንገዱ እንሰብካለን የሚሉትና እና ክርስቶስን የምንሰብክበት ሁኔታ እጅግ በጣም በትልቅ ይታያል። የሰማይና የምድር ያክል ልዩነት አለው። እኛ ክርስቲያኖች ክርስቶስን የምንሰብከው መጽሐፍ ቅዱስን መጽሐፍ ቅዱስ ነው ብለው ካስተማሩ አባቶች በተማርነው ሰንሰለት ሆኖ በተያይዞ በመጣው ከክርስቶስ ከሐዋርያት አበው ከዛም ቀጥሎ በተነሱት ሊቃውንት መንፈስ ቅዱስ በተለያየ ዓለም ተበትነው፣ ነገር ግን በስልክ አይገናኙ፣ በምንም አይገናኙ። በምስጢረ ሥላሴ ያላቸው ትምህርታቸው ግን አንድ ነው። ሮም ያለው አባትና ኢትዮጵያ ያለው አባት የጻፉትን የምስጢረ ሥላሴ ትምህርት የምስጢረ ሥጋዌ ትምህርት ስናየው አንድ ላይ ሁለቱን እኩል ነው የሚያናግራቸው። መንፈስ ቅዱስ አንድ ስለሆነ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። የግሪክ ሰዎች ጥበብን ይሻሉ፣ አይሁዳውያን ደግሞ ምልክትን ይሻሉ እንዳለ ቅዱስ ጳውሎስ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እስኪ አሁን አንድ ምስል አንስታችሁ ከምን ያዘ ምስል ሁላችሁም ከሁላችሁም የቤተ ክርስቲያን ጉልላት ተመልከቱ። እስኪ ወደ ቤተ ክርስቲያን ጉልላት ተመልከቱ። ምን አያችሁ? መልሱ። ምን አያችሁ? ያስቃል። ቅዳሴ ላይ ስታስቀድሱ ወደ ምስራቅ ተመልከቱ ይላል። አይዳበሩ ምስራቅ ቀራንዮ ነው። ቀራንዮን አስባችሁ የጌታን መከራውን ያስታወሳችሁ አስቀድሱ ነው። በጸሎት በርታችሁ ሆኖ ማለት ነው። ወደ ምስራቅ ተመልከቱ። ቤተክርስቲያን ከፍ አድርጋ ጉልላቷ ላይ መስቀሉን የምታደርገው መድኃኒት የሆነው ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ድነትን እንደፈጸመ፣ በመስቀሉ ሰላም እንዳደረገ፣ በመስቀሉ ፍቅርን እንደገለጠ፣ በመስቀሉ ይቅር እንዳለን ለማሳ
ማሳየት ነው። ሁላችንንም ቀራንዮውን አስበን የክርስቶስን ስቅለት ተረድተን የክርስቶስን መከራ አይተን በክርስቶስ ጸንተን እንድንኖር ነው። ሙሽራዬ ክርስቶስ ነው፣ እኔ የክርስቶስ ነኝ፣ እኔ ክርስቶስን ሰብካለሁ የምትሏ ቤተክርስቲያናችንን ጉልላቷ ላይ መስቀሉን አስቀምጠዋለች። እኛም ጉልላቱ ላይ ያለውን መስቀል አይተን ቀራንዮውን አስበን የክርስቶስ ፍቅር እንድንኖር ነው። እግዚአብሔር አምላካችን ይባረክ። አሜን በለው። ወንጌልን ነቢያትን ኦሪትም ክርስቶስን ሰበኩ። የተወደዳችሁ እግዚአብሔር ልጆች ቤተ ክርስቲያን ክርስቶስን ሰብካለች። እኛ ዘመን ብዙ ሰነፎች አለ። ቤተ ክርስቲያን ክርስቶስን አትሰብክም። ተለሎች ስለ ቅዱሳን መታወረው ይላሉ። ይህ ስንትና ቅዱሳን ማን ናቸው? የክርስቶስ በሚመስሉ ቅዱሳን ማን ናቸው? መልቱ የማን ናቸው? ድንግል ማርያም የማን ናት? የክርስቶስ አያቸው። የክርስቶስ የሆኑትን ስንናገር ክርስቶስን በእነርሱ ውስጥ እንደ አቡነ መነጽር እጅግ ጎልቶ ይታየናል። በእነሱ ሕይወት ውስጥ ክርስቶስን እናየዋለን። በአቡነ ተክለ ሃይማኖት ሕይወት ውስጥ ክርስቶስ ይታየናል። በእመቤታችን በድንግል ማርያም ሕይወት ውስጥ ክርስቶስ አለ። ድንግል ማርያምን ስታዩ ዚጋ የተሳለችዋን ስታዩ ድንግል ማርያም ይዛቅፋል አይሉታት ያቀፈችው ማለት ነው ክርስቶስ ነው። ወገኖች ቤተክርስቲያን ክርስቶስን በቅዱሳኖቿ ትሰብካለች፣ በሕይወቷ በኑሯ ትሰብካለች፣ በአለባበሷ በልብሶቿ ትሰብካለች። አሁን አለባበሳችን ባንቱ መስቀል ያለ የለበስ እኔ ክርስቶስ ነኝ። አንገታችን ላይ ያለው መስቀል ስንት ነው? ማተው እኔ ክርስቶስ ነኝ። ግን አንገታችን ላይ ማተው አለበት። እግዚአብሔር የማንታመን ሆነ የኃጢአቱን ስንገኝ ያሳፍራል። እግዚአብሔር አምላክ ይጠብቀን። አሜን በለው። በረግሮ ማተው የታማኝነት ምልክት ነው። እሱ ባለማተው ነው። እሱ ባለማተው ነው አስከተዋል ታምናል። እኛ ዘመን ግን ማተው አድርጎ የሚያስወርደው ስለበዛው እግዚአብሔርን ማሰበር ያጎዳችን እግዚአብሔርን የምናስመሰግን ሰማያዊ አባታችን በእኛ የሚከብር እንድንሆን እግዚአብሔር ይርዳል። ቤተክርስቲያን በቅዱሳን ስዕላቶቿ ተሰብካለች ክርስቶስ ነው። የአሁኖቹ ቤተክርስቲያኖች እና ብዙ እንደገና ብዙ ነገር ጎልግና እንጂ ጥንታዊ ቤተክርስቲያኖች ራስ ስትሄዱ ክርስቶስ ከጽንሰቱ እስከ ዳግም ምጽአቱ እንግዲህ ከጽንሰቱ በምድር ላይ ቅዱስ ገብርኤል ድንግል ማርያምን ሲያበስራት ሲጸንስ ሲላት ጀምሮ በስዕላቶቿ ሳይቀር ክርስቶስን የምትሰብክ ቤተክርስቲያን በስዕላቶቿ በአለባበሷ ክርስቶስን ትሰብካለች። የቤተክርስቲያን የእኛ ቤተክርስቲያን ክርስቶስን አትሰብክም ማለት ነው። ለዚህ ሁሉ የማያውቁ ሰዎች ናቸው። ሀገራችን ላይ ምዕራባውያኑ ነው በፖለቲካችን ሲመጡብን ኖርማል አልናቸው ተቃወምናቸው እንጂ ምዕራባውያን በእኛ ላይ ተጽዕኖ ማሳደር ጀመሩ። በጣም ብዙ ዘመናት አለ። በሃይማኖት ምዕራባውያን የእነሱን ሃይማኖት የሚሉ ይችላሉ። በተለይ ፕሮቴስታንቲዝም ምናምን ካቶሊክዝም በኢትዮጵያ ታሪክ የሚታወቁ ሰዎች በአፄ ሱስንዮስ ዘመነ መንግስት በጎንደር መጥተው ነበር። ሱስንዮስ ቀጥታ እንረዳለን አለች። ሱስንዮስ ንጉሱ መሳሪያ ዘመናዊ የጦር መሳሪያዎች እንደዚህ ትልሃለ ብለን ተቀበልና ምዕራባውያን ሃይማኖት ተቀበልና ኦፊሻል አድርገን በኢትዮጵያ አውጃሉት። ሱስንዮስ ተቀበለ። የፍጻሜው ዓላማ ነው። በዛም ዘመን ግን ክርስቲያኖቹ እውነተኞቹ 8,000 በላይ የሚሆኑ ምዕመናን፣ ካህናት፣ ዲያቆናት በአንድ ቀን ሃይማኖታቸው ሙተዋል። ለምን ይሄ ይሆናል? እውነተኛዋ ቀጥተኛዋ የክርስቶስ ሃይማኖት እስኪ የክርስቶስ ሃይማኖት ነው። የክርስቶስ ሃይማኖት ነው። የእኛ ሃይማኖት የክርስቶስ ሃይማኖት ናት። የክርስቶስ ሃይማኖት ክርስቶስ ራሱ የተገለጠባት ደግሞ በሐዋርያት ርትዕት የሆነች የቀናች ሃይማኖት ናት። ሃይማኖታቸው ብዙ ወጡ። ከበኋላ የሱስንዮስ ልጅ አፄ ፋሲለደስ ኦርቶዶክስ ትመለስ፣ ሮማውያን ካቶሊኮች ምዕራባውያን ወደ መጡበት ይመለሱ ተብሎ እንደገና አዲስ አዋጅ ታወጀ። ከዛም በኋላ ደግሞ በዘመናችን ያሉት ምዕራባውያን መልክተኞች ናቸው። ለገንዘብ በጥቅማት በእርዳታ እየተጣለሉ እስከ ተራው ማህበረሰብ ያሉ ሃይማኖትን ለማጥፋት የሚመጡት የኢትዮጵያ ቤተክርስቲያን ክርስትናን ከዓለም አስቀድማ በመጀመሪያ ጊዜ የተቀበለች ዛሬ የሱ ተቀበለ የሚለው ትምህርት እንግዳ አይደለም። ለቤተክርስቲያን ለኢትዮጵያ በመጀመሪያው ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ የተቀበሉ ኢትዮጵያዊ ጃንደረባ አባቶች ነው። ኢየሱስ ክርስቶስን አስቀድማ ክርስትናን በተቀበለች ሀገር ብዙ ሐዋርያት ለነበሯት ወንጌል እጅግ ለተሰበከባት በወንጌል ለኖረች ሀገር ኢየሱስን ተቀበለ ብሎ ማስተማር ምንድነው? ለእናቱ ማስተማረችን ባለባባላለ እንገዛል። ስለዚህ የወደዳቸው ያደረጎች ክርስቲያኖች እኛ ነቢያት የሰበኩትም ሐዋርያት የሰበኩትም
ቅዱሳኔ በዘመረለትም ብዙ አባቶች የመነኑለትም እና አቡነ ተክለ ሃይማኖት ፍቅረ ዓለምን ትተው በክርስቶስ ፍቅር ተመርተው የመነኑለትን ዓለምን የካዱለትን ሀጣን እንደው ዓለምን ጣዕመ ዓለምን ትተው ፍቅራዊትን ተባባሪነትን ችሎ ተቋቁሞ የመነኑለትን ኢየሱስ ክርስቶስን ጴጥሮስ ተሰቅሎ የተሰቀለለትን ጳውሎስ የተሰየፈለትን ኢየሱስ ክርስቶስን እርሱን ነው እኛ የምናመልከው። ተቀበሉ ካላችሁ የትኛው ኢየሱስ ማለት ያስፈልጋል። ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ጴጥሮስ የሰበከው ኢየሱስ ቅዱሳኔ በዘመረለት ኢየሱስ ክርስቶስ ኢትዮጵያውያን ሐዋርያትና አቡነ ተክለ ሃይማኖት የሰበኩት ኢየሱስ ክርስቶስ እርሱ የኛ አምላክ ነው፣ የቤተ ክርስቲያን ራስ ነው። እኛ ደግሞ በእነርሱ መሰረት ላይ ታንጸናል። በኦሪትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ይላል ቅዱስ ጳውሎስ። በኦሪትና በነቢያት መሰረት ላይ ነው የምንታነጸው። ነቢያቱ በሰበኩት ክርስቶስ፣ ሐዋርያትን በሰበኩት ሐዋርያትና በነቢያት መሰረት ላይ ታንጻችኋል። ሐዋርያት በሰበኩት ክርስቶስ ላይ ነው ተመስርተን የምንኖረውና በሃይማኖታችንን ጸንተን እውነት አባቶቻችን በሰበኩልን በኢየሱስ ክርስቶስ በእርሱ እስከ መጨረሻ አምነን እንድንኖር ጌታ እግዚአብሔር አምላካችንን ይርዳን። አሜን አሉ። ተደላቸው ያበርዞች። ስለዚህ በኑሯችን ክርስቶስን መስበክ አለብን። ክርስቲያን ሆነን ስማችንን አገባችንን ልንለያይ አይገባም። እኛ ምኖቹ ክርስቲያኖች ነን። በምስኪ ክርስቲያን ከሆነ ክርስቶሳዊ ክርስቶስን ይሰጥ የክርስቶስ ፍቅር የክርስቶስ ልብ ይኑረን። ይቅር ባይ ልብ ይኑረን። ፍቅር የሆነ ልብ ይኑረን። የክርስቶስ ትሕትና ይኑረን። ክርስቶሳዊ ማንነት ይኑረን። ክርስቶስ ሰው የሆነበት ዓላማ ይግባን። ክርስቶስ ሰው የሆነበት ዓላማ ክርስቶስ ሰው ሆኖ ያዘኑት ጋር ታዘን ነበር። አይተናል። በሰውነቱ የተደሰቱት ጋር ሲደሰት ነበር። እኛም ሰዎች ሆኑ ለክርስቶስ ካዘኑት ጋር ማዘን አለብን። ከተደሰቱት ጋር መደሰት አለብን። ሰዎች ደስታቸውን ማዘናቸውን መጋራት አለብን። ክርስትና አለብን ወገኖች። በዚህ ውስጥ ነው ክርስቶስን መስበክ የምንችለው። እኛ ግን የተሰቀለው ክርስቶስን እንሰብካለን። ሕይወት መድኃኒት ብለን ቤተክርስቲያን ሁሌም በሁሉ ነገሮች የምትሰብኩ ክርስቶስን በሁሉ ነገሮች ያነገርኳቸው። ስለዚህ ቤተክርስቲያን የእኛ እናንተ በሃይማኖታችን ጸንተን የክርስቶስ መሆናችንን ለሌሎች ሁሉ ልናሳውቃቸው ይገባል እንጂ ክርስቶስን እንደማናቅ ሌሎች መጥተው ያስተምሩንም አይገባም። እግዚአብሔር አምላክ ኢየሱስ ክርስቶስ ሁላችንን ሃይማኖታችን ያስባል።